ነበር የፈለጉት። እንደው አስቸግር ያለው ወዳጅ እባክህ። ዝና አንተ ብዙ ነገር በራስህ ለመጨረስ ትሞክራለህ። ይህ ችግሮችን አይፈታልህም። ምክር እኮ አልጠየቅኩም። አንተ የምትችለውን ቀላል ነገር ነው የጠየቅኩ። ባጭሩ ልንገርህ፣ ይህን ማድረግ አልችልም። ለምንድን ነው የማትችለው? ሉላን ሳላገኛት ቀን ሌሊት ፈጀ ማለት እናትየው ራሱ አታመልጠኝ። ሐዋሳ ልትሄድ? ለምን ደቡብ አፍሪካ አትሄድ? አሁን ይኸውልሽ እኮ ብታረጅንሽ ምንም ያምርሽ ይመስልሻል? እናቴ አፈር ነበር ያማራት፣ የእርሻ አፈር። እነሱ ነርሺ ነው ቢያምረኝስ አዲስ አበባ የእርሻ አፈር ከየት ታመጣለህ? ኧረ አስፋልቱንም ቢሆን አሳርሰዋለሁ። ደግሞ ላንቺ ባለፈው አየር አማሬ ብዬ ነው ችግር ውስጥ ገብተን የነበረው። አይ ችግር የለውም ንገሪኝ፣ ከየትም ቢሆን አመጣልሻለሁ። ፀሐይ እኔ ናፈቀች። እቺ የሰማዩ ፀሐይ ልጅ በፍቅር እንጂ በጉልበት ሚስት ልታደርጋት አትችልም። አተ እንድትመክረኝ እኮ አይደለም የጠራው፣ ስራ እንድትሰራልኝ። አንዳንድ ስራዎች ግዴታ በጉልበት ማለቅ የለባቸውም። የእውነቴን ነው። ሚስት መጀመሪያ እሱ ነበረች እንዴ? ይቅርታ አለ። መጀመሪያ የኔ ነበረች፣ ከዛ ወሰደ መልሼ ድጋሚ የራስ ያደረኳት። ከዛ በኋላ በጣም ደስ ይለኝ ነበር እና አሁን ሄዳለች፣ እጅ ወጣለች። ይሄንን ነገር ላደረገችበት ተመጣጣኝ የሆነ ቅጣት እሰጣታለሁ። ድካም ሆነብኝ ማለት ዝቅ ዝቅ እንጂ ከፍ ከፍ እያልኩኝ አይደለም። ምንም የምፈልገውን ነገር እያገኘሁ አይደለም። ምን ነው በዝና ተስፋ ቆረጥሽ እንዴ? አልቆረጥኩም፣ ግን በቃ ሁሉም ነገር ምንም ስሜት እየሰጠኝ አይደለም። አሁን አይንሽን ገለጥሽ ማለት ነው። ማለት ከብሩ ጋር ስትኖር የነበረው ክብር እኮ አሁን አብሮሽ የለም። ምን ማለት ነው? ያው አለ አይደል ባለትዳር ነበርሽ፣ ያው ክብር ጸጋ ነበርሽ። አሁንስ ከብሩ ከተለየሽ ጊዜ ጀምሮ እኮ ቀለል ብለሻል። ትንሽ ክብር ዝቅ ብሏል። እኔም እየተሰማኝ ያለው ይሄ ነው። ከብሩ ጋር እያለሁኝ በጣም ደስተኛ ነበርኩኝ። ጠዋት እንኳን ከእንቅልፌ ስነሳ በጣም ደስ የሚል ስሜት ነበር የሚሰማኝ። አሁን ግን ከእንቅልፌ ስነሳ ሀሳብ ብቻ ነው ያለኝ። ወንዶች እንደኛ አይደሉም። ቤትና መኪና አላት ብለው ሳይወዱሽ አያገቡሽም። ዝና እኮ ደስ ይላል፣ ግን ከዛች ሉላ ከምትባል ጣዖት ውጭ ሌላ ሴት አያይም። ቆይን ይሆን ከሷ አንሼ ነው አንዴ እንኳን በሴቶ ግማዬ እና ዝና ቢያይሽ እሱን ልታገቡ? አይኔን አላሽም ነበር። እሱ እኮ ሀብታም ነው እናቴ፣ በዛ ላይ ጀግና። የእሱ ጀግንነት በአፍንጫ ይውጣ። አውሬ ነው። የሚወዳት ልጅ ሳትፈልግ ሳትወደው በጉልበት የሚያኖር ጀግና ሳይሆን ጅል ነው። እኔም ቤቱ ቢያስገባኝ ልክ ነበር የማስገባው። አንቺ ስለ ወንዶች የት የምታውቂውን ነው? እንግዲህ መሞከር ነው። ብሩክ እንደሆነ ድጋሚ ቢፈጠሩ እንኳ አንቺን ይቅር አይልሽ። እኔም አልፈልገውም፣ ግን ዝናን ማጥመድ አለብኝ። አሁን ደግሞ ሉላም ስለሌለች ብቸኝነቱን ምናምንም ስላየው ያው አሁን እድሌን መሞከር ያለብኝ ሰዓት ነው ብዬ አስባለሁ። እንግዲህ ያሳካልሽ ከማለት ውጭ ምንም አለልሽ ይችላል። ግን ደግሞ በፍቅር ብቻ ህይወት አይመራ። የአንቺ ፍቅር እኔን ስራ እንደሰራ አደረገኝ። ሀብታም ሆንኩኝ። አሁን ላይ ቢታገድብኝም ማለት ነው። ግን በአንቺ ልህን ነው ሀብቱን ያከማቸውት። እና ለምን አልተበቀልከኝም? በአንቺ ሌሎችን ተበቀልኩ። አልገባኝም። ታይ እሱ አይጠቅምሽም። ግን ደግሞ ከምር ማወቅ እፈልጋለሁ። ቆይ እንዴት ነው ያደግከው? እስኪ ንገረኝ። እኔ ያደግኩት በዱላ ነው፣ በግርፋት ነው ያደግኩት፣ በጩኸት በጭንቀት ነው ያደግኩት። ልጅ እያለ ከረባሽ ነበርክ? በጣም ዝምተኛ ነበር፣ ከሚባለው በላይ ፈሪ ልጅ ነበርኩ። እና ታዲያ ለምን ነበር የምትገረፈው? ተመትቼ ወደ ቤት ስገባ አባቴ እንደ ዶሮ ዘግዝቆ ነበር የሚገርፈኝ እና ጸብ ስለምፈራ አባቴ ይገርፈኝ ነበር። ይህንን የምታየውን ዝና የፈጠረው አባቴ ነው። እና ከመገረፍ ውጭ ሌላ ምንም የልጅነት ስታይል ትዝ አይለኝም። ወደኋላ ስንመለስ አይምሮ ውስጥ የሚመጣው ግርፋት ነው። እሺ ፍቅር ህይወትስ? ማለቴ ከሉላ በፊት ከስንት ሴት ጋር ፍቅር ይዞት ያውቃል? ከሉላ በፊት ሌላ ሴት ምንም ትዝ አይለኝም። ከእሷ ውጭ ምንም አይነት ሴት አላውቅም። እንዴ? እንዴት እንዲህ ሊሆን ይችላል? እኔ ሴቶችን አልወድም።
ሴቶችን ብቻ አይደለም ደካሞችን አልወድም። በተለይ ወረኞች በጣም ያስጠሉኛል። እቺ ዓለም ደካሞች ነው። አንተም እድሉን ተጠቀምበት ማለቴ ነው። የቱን ድል? ይሄ ነው ወይዘሮ ማህሌት ዝናን የማማለል ሂደት ጀምራለች ማለት ነው። ሰላም ጤና ስጥልኝ ውድ የቻናሌ ተከታታዮች እንዴት ናችሁ? እንዴት ቆያችሁ? ዛሬ በምሳሌ ድራማ ተመልሻለሁ ማለት ነው። ምሳሌ ድራማ በባለፈው ክፍል ዝና ሉላን ለመፈለግ መጀመሪያ እንግዲህ ሞገስን ነው ትኩረት ያደረገው። የሞገስን ስልክ የሚጠልፍለት ወይም ደግሞ የስልክ ልውውጡን መረጃ የሚሰጠውን ሰው ደውሎ እንግዲህ መረጃ ሲጠይቀው እናም በብር ሲደራደር ነበረ ድራማው ያለቀው። በብር ህይወታቸው የሰው ህይወትን የሚያጠፉ ሰዎች እንዳሉ ሁሉ አንዳንድ ሰዎች ደግሞ ለህሊናቸው ለሰው ህይወት ዋጋ የሚከፍሉ እናም ደግሞ ገንዘብ ከሰው እንደማይበልጥ የሚያምኑ ሰዎች አሉና የደወለለትም ሰውዬ ከነዛ አይነት ሰዎች አንዱ ነበረና እንግዲህ ህሊናና ህግ ይበልጣል፣ እኔ ምንም መረጃ ልሰጥህ አልችልም ብሎታል ማለት ነው። ዝናም በጣም ተናዶ እንግዲህ አንተ ደደብ ፋራ ህሊናና ህግ ትለኛለህ ወይ በማለት መልሶለታል ማለት ነው። እንግዲህ ዝና አስተዳደጉ ያመጣበት ተጽዕኖ በዛሬው ክፍል አይተናል ማለት ነው። አባቱ እየደበደቡት እናም ደግሞ ከሰው ጋር ጥል በመፍራቱ እንደ ሰነፍ እየተቆጠረና በመሸሹም እየተገረፈ እናም ደግሞ ነገሮች ሁላ በጉልበት እንዲያደርግ ጉልበተኛ ሆኖ በጉልበት እንዲያስብ በብር እንዲያስብ ብርም የሁሉም ነገር ቁልፍ አድርጎ እንዲያስብ የአባቱ ተጽዕኖ ኖሮበት ያደገ ልጅ ነው ማለት ነው። እንግዲህ በታሪኩ ያለፈ ታሪኬን ሳስታውስ ዱላና ግርፋት ነው ትዝ የሚለኝ ብሎ ለማህሌት ነግሯታል ማለት ነው። እንግዲህ ይሄ ባህሪው አስተዳደጉ ላይ ወይም ደግሞ አባቱ ያመጡበት ተጽዕኖ ነው ማለት ነው። እንግዲህ ልጆቻችን ላይ ምን እየጫርን እንደሆነ ምን እያስተማርን እንደሆነ ህይወታችንን ዞር ብለን እንድናያየንበት ክፍል ነው ይሄን ክፍል ማለት ነው። እንግዲህ ወይዘሮ ማህሌት ከብሩክ ጋር በመፋታቷ በጣም እየተጸጸተች ነው ማለት ነው። ባለፈ ቅድስት ሞገሷ ሁሉም ነገሯ እኮ ቀንሷል፣ እንደ ድሮ አይደለችም፣ ቀላ ነው ምትታየው ብላ ስትል ነበረ። ዛሬ ደግሞ ኤፍራታ ደግማዋለች ማለት ነው። የድሮ ግርማ ሞገስሽ እኮ የለም፣ እናም ደግሞ በሰዎችም ዘንድ ቀለል ብለሽ ነው ምትታዩ። እናም ደግሞ ከዚህ በኋላ ቤትም ንብረትም ቢኖርሽም ወንድ ልጅ ቤት ንብረት አላት ብሎ ክብር የሌላት እናም ደግሞ ያልወደዳትን ሴት አያገባም። ወንዶች እንደኛ አይደሉም። ብር ፍለጋ ሌላ ማይወዱትን ሰው አይሄዱም። እናም ደግሞ አንቺ ማንም አያገባሽም አለቻት ማለት ነው። እናም ነገሮች ሁላ እንደ በፊቱ እየሆኑላት አይደለም። አንደኛ የብሩክ ቤት አይሸጥም ብላ ብዙ ስቴፖች ሄዳ ነበር፣ እስከ ማሳገድ እስከ መክሰስ ድረስ ሄዳ መጨረሻ ላይ ግን ቤቱ ተሽጧል። ምሳሌም እንዳትታከም እንድትሞት የብሩክን ሀዘን ለማየት ብዙ ነገሮችን ወርዳ ነበረ። እሱንም ቢሆን ልትታከም ሄዳለች ማለት ነው። እናም ንብረቱም ለመዝረፍ እስከ ቤቱ ድረስ ሄዳ በዛም ምክንያት ታስራ ወጥታለች ማለት ነው። እና ነገሮች ፊት እያዞሩባት ይመስላል። እናም ደግሞ ያ ነገር ተረታ። አሁን ያላት ተስፋ ዝና ብቻ ነው። ዝና ግን ወሬ ብቻ ነገር ነው እና ጉረኛ ነው። ያልወደደችውን የማትፈልገውን ሴት አስሮ ለማኖር የሚሞክር እናም ደግሞ በዱላ የሚያምን ሰው ነው። ቤትና መኪና ከፈለግሽ ሞገስን አስወግጂ ብሏታል። ሞገስን ግን ልታገኘው አልቻለችም። አድራሻው አጥፍቷል ማለት ነው። እናቱም ይዘው ሊደራደሩት ነበረ። አስቀድሞ ሞገስ ግን እናቱ አርባ ምንጭ እንደሄዱ አስኪዷቸዋል ማለት ነው። እንግዲህ ከዚህ በኋላ ብዙ ምንጮችን እንደጠፉበት ሁለቱም ላይ ምንም አይነት መረጃ ሊያገኙ እንዳልቻሉ እያየን ነው። ሌላ አጋች የተባሉ ሰዎችም
አግኝቼ እኔ ማውራት አለብኝ ብሎ ሲያወራቸው አጋቹም ራሱ ሴት ልጅ አስረ ልታኖራት አትችልም፣ ካልወደደች ተዋት፣ ሌላ አማራጭ ሞክር ሲለው እንግዲህ የሰው ምክር የሚሰማ ሰው አይደለምና እኔን ስለማታቀኝ ነው ማለት ነው። ከአንተ ምክር ፈልጌ ሳይሆን ለስራ ነው ያገኘው። እናም ደግሞ ስራ እንድሰራልኝ ነው የምፈልገው አይነት ብሎታል ማለት ነው። እንግዲህ እሱ መጀመሪያ ሉላን በእጁ እንዲያስገቡለት ከዛ በኋላ ሞገስን ማስወገድ እንደሚፈልግ ተነጋግሮ ተለያይተዋል ማለት ነው። ዳጣም እንግዲህ ቤተሰቦቿን ለማግኘት በጣም ጓጉታለች። በጣም አባቴ እንዲህ ቢሆን ወንድ ልጅ ምን አይነት ነው? እናትስ እንዴት ናት? ብላ እንግዲህ ከቤተሰብ ጋር አላደገችም እና ቅድስትን እየጠየቀቻት ወንድም ማለት ጋሻ መከታ ጠባቂ ማለት ነው እስክታገቢ ድረስ እና ታላቅ ወንድም ሲኖርሽ ሁሉም ሰው ይፈራሻል። ሁሉም ልጆች አክብረው ነው የሚያወሩሽ። እናም ደግሞ ካገባሽ በኋላ ግን ጠባቂሽ ባልሽ ነው የሚሆነው። ስታገቢ ወንድሞች አይወዱም። ምክንያቱም ደግሞ ባልሽ ይበድልሻል ብለው ስለሚያስቡ ነው ብላ ብዙ ነገር ስለ ቤተሰብ ነግራታለች ማለት ነው። እንግዲህ ከባህር ዳር ይመጣል የተባለው ሰው እስከሚመጣና ስልክ እስከሚደወልላቸው ድረስ እየጠበቁ ነው ማለት ነው። ሞገስም እንግዲህ ሉላ ጋር ሄዶ ከሉላ ጋር ላይፉን እየቀጨ ነው ማለት ነው። ምን አማረች ሲላት እንግዲህ እሷ እኔ እኮ አላረገዝኩም ግን ሳረግዝ ይደርሳል ስትለው አይ አሁን ምን አማረሽ ብሎ አጥብቆ ሲጠይቃት አሁን ያማረኝ ፀሐይ ነው፣ ፀሐይ ማየት አምሮኛል ብላለች። ለብዙ ጊዜ ቤት ውስጥ ታስራ አንድ ክላስ ቤት ውስጥ ተቆልፎባት ነበረና የፀሐይ ብርሃን አምሮኛል ስትለው እሱም ያ ነገር ማድረግ ባለመቻሉ ምክንያቱም ባለፈም አየር በነፃነት መተንፈስ ማየት መናፈስ ፈልጋለሁ ብላ ወጥተው ነውና ዝና ያገኛቸው ዛሬም ብንወጣ ያገኘናል ብሎ ስለሚያስብ እንግዲህ ሰበር ባለማድረጉ አዝነዋል ማለት ነው። እና አሁን ላይ ደግሞ ከሉላ ጋር እንደ ጓደኛ ወይም እንደ ፍቅረኛ ማሳለፍ አይችሉም። ምክንያቱም ሉላ የዝና ህጋዊ ሚስት ናት። እናም ደግሞ እሷ ከምድር ህግ ይልቅ የሰማዩን ህግ ነው የሚበልጠው። እናም ዝና ባይፈታኝ እንኳን የሃይማኖት አባት አግኝቼ አውርቻቸው እንዲፈቱኝ አደርጋለሁ። እስከዛ ድረስ ግን እኔና አንተ እየተነፋፈቅንም ቢሆን ምንም ማድረግ አንችልም። ይሄ ነገር ማወቅ አለብን ብላ ለዝና ነግራዋለች ማለት ነው። ዝናም ተስማምቶ ናፍቀሽኛል፣ ግን ጨዋታ አንተን ብሎ ወረቀት ላይ አውጥቶ ከንፈሬን ሳሚኝ የሚል ነገር እንትን አላት ማለት ነው። እሷም ደግሞ ብላ ልስሞ አይኑን ጨፍኖ ሳመችው ማለት ነው። እንግዲህ ወይዘሮ ማህሌት የዝና ብቸኛ መሆንና ሉላ አለመኖሯን ተጠቅማ ዝና ቤት ሄዳ ልታጠምደው እናም ደግሞ ከኤፍራታ ጋር ስታወራ ዝና ላግባሽ ቢለኝ አይኔን አላሽም፣ ምክንያቱም ሀብታም ነው፣ ጀግና ነው ብላ ኤፍራታ ስትነግራት ኤፍራታ የእሱ ጀግንነት እዛው ይቅር፣ ምክንያቱም የሚወዳትን ሴት አስሮ የሚያኖር ሰው ነው፣ እኔ አልፈልገውም ስትል ማህሌት ግን ብርና ብር ብቻ እና ንብረት ብቻ ስለምታይ እኔ ካለኝ አይኔን አላሽም ብላ ይህንም ደግሞ አጋጣሚውን ልትጠቀም ብላ ዝና ቤት ሄዳለች። ዝናንም እስቲ ቁጭ በል ሉላ እኮ ከሞገስ ጋር ላይፏን እየቀጨች ነው። እናም ደግሞ አንተም አጋጣሚውን መጠቀም አለብህ። መጀመሪያ ግን ከሉላ በፊት ማንን ነው ሴት ታውቃለህ ወይ? ስንት ሴት ታውቃለህ? ምናምን ስትለው ዝና ከሉላ ውጪ ሌላ ሴት እንደማያውቅና ለመጀመሪያ ጊዜ ከሞገስ ጋር አይቷት እንደወደዳት ወዷት ሄዶም ለአባቱ እንደነገረ አባቱም የማን ልጅ ናት ምናምን ሳይል እናትዮ እንድትደግስ እንዳደረገ እናም ደግሞ በኃይል በጉልበት የሱ እንዳደረጋት እምቢ ብትል ግን ወይም ደግሞ ሞገስም እምቢ ቢል አባትየው ሊገሉት እንደነበረ እንደተዘጋጁ ነግረዋት እሷም ደግሞ አሁን ሉላ ከሞገስ ጋር እያሳለፈች ነውና አንተም ከኔ ጋር አሳልፍ አይነት ጥያቄ ስትጠይቀው
እንግዲህ ዝናም በጥፊ መቷት ነው ድራማው ያለቀው። ተከታዩ ክፍል ይዤላችሁ እመጣለሁ። አብራችሁኝ ስለነበራችሁ ከልብ አመሰግናለሁ። ሀገራችን እግዚአብሔር ይባርክ። ኢትዮጵያ ዳሯን እሳት መሀሏን ገነት ያደርግልን። መተሳሰብን አንድነትን ያስፍን። አሚን።